መሐመድ ጠዊል የሆነ አለ ተጽኖ አለ ያስታውቃል። ሰላም ክቡራትና ክቡራን ቤተሰቦች፣ እነዚህ ከላይ ማስቀምጥላችሁ ልጆች በጣም በራሳቸው ተነሳሽነት ብዙ ነገሮችን ፕሮሞሽኖችን እየሰሩ ነው የሚገኙት። በእነሱ ላይ 2-3 ፖስቶች በመቶ ሺዎች እየታየልኝ ነው። እጅግ ከልቤ ነው አመሰግነው። ምንም አይነት ነገር ሳይፈልጉ በራሳቸው ተነሳሽነት ሰውን እንደዚህ የሚያስተዋውቁ በጎ ሰዎች አሉና ሊመሰገኑ ይገባል። ሌሎቻችሁም እስቲ የእነሱን አርአያ ተከትላችሁ ስራውን እንድታስተዋውቁልኝ በጣም የለፋንበት ስራ ስለሆነ ፕሮሞት እንድታደርጉልኝ በአክብሮት እጠይቃለሁ። ፈንዲሻዎች ግን ትለያላችሁ። ናሊ ቢራንም የሚያስታውሰን ምርጥ ድምጻዊ ነውና ይሄ የመጀመሪያ ሲንግል ነው ሳንታ? የመጀመሪያ ሲንግል አይደለም። ይሄ ቆይታ ስራዎች ነበሩ። ነጠላ ዜሞች በሌላ ስልቶች የሰሯቸው ነበሩ በ6-8 እና ይሄ በአገራችን ቢቶች የሰሯቸው 6 ምናምን 7 ስራዎች ነበሩ። ይሄ ደግሞ በሌላ ሞደርን አድርጌው የመጣው አዲስ አመጣጥ ነው። በጣም ደስ የሚለው ግን ነጥሮ ያው የዛሬው አዘጋጅ ዳጊ ጆሮ ውስጥ የገባ ዜማ ነውና ዳጊ ያው አፋን ኦሮሞ ቢሞክር ኖሮ ግጥሞቹንም መስመር ለመስመር ነበር የሚፈታልና አይ በጣም ደስ ይላል። ሳንታ ሙሉ ስም መታወቅ ይቻላል? ሳንታ ይቻላል፣ ችግር የለውም። ስንታየው ፋንቱ ነው ስሜ። ኦኬ ስንታየውን ሳንታ ሳንታ ደስ ይላል። እነ ኃይለ ኢየሱስ ፈይሳ አንድ ስሞች አላቸው እንደዚህ የመድረክ ስሞች የሚያደርጓቸውና ሳንታ በጣም ደስ ይላል። በጣም አሪፍ ስራ ነው የሰራኸው። ያው በዚህ በእልፍኝ መረጃና ሙዚቃ የፕሮግራም አዘጋጅ ዳግማዊ ጌታነህ ዳጊ 67-80 መገባደጃ ነው የሚባለው፣ ግን 2018 ላይ ደግሞ የሳንታን ስራዎች እንድንሰማለት የሚያድግ ትልቅ ድምፃዊ የሚሆን ቀደም ካሉትም ድምፃያኖች ናሊ ቢራንም የሚያስታውሰን ምርጥ ድምፃዊ ነውና ዜማውንም እንጋብዝ እያለ ነው። ምን ያህል ጊዜ ያስፈጀብህ? ደግሞ ማን የሰራው ዜማውን? ዜማው በተለይ በጣም ያምራል። የሰራው ዲጄ ቴዲ ኢትዮጵያ ይባላል፣ ፕሮዲዩሰር ነው። ኦኬ እሱ ግጥምና ዜማውን ሰራው። ከዛ በኋላ አንተ ጋር ይሄዳል ካንተ ድምጽ ጋር ይሄዳልና ብትሞክረው ብሎ አመጣልኝ። ወዲያው ነው የወደድኩትኝ። ይሄ በጣም ሞቅ ያለ ቢት ስለሆነና ይሄ ቦረና የራሱ ኦሮምኛ ቦረናንና አፍሪካኑ ሳውዝ አፍሪካውን ሁለቱን አንድ ላይ አድርገነው ፊውዥን አድርገነው ብንሰራው የሚል ሐሳብ አመጣን። በሁለቱ ቅኝቶች ነው ከፍ አድርገን የሰራነው ማለት ነው። በልዩነት የሚሰማ ሙዚቃ በጣም ደስ ይላል። እንደው ወደ ዜማው ግብዣው ከመሄዳችን በፊት እኔ ግን ይገርማል ዜማውን ስሰማው ሳንታ መሐመድ ጠዊል የሆነ አለ ተጽኖ አለ ያስታውቃል። ደስ ይላል። ሌሎች ስራዎች እየሰራ ነው ሳንታ? ሌሎች ስራዎች እየሰራ ነው። ስራዎች ያው በአልበም ደረጃ አሉ፣ ስቱዲዮ ውስጥ እየሰራ ናቸው ነው። ይሄም ሊካተት የነበረ ነው አልበም ላይ። ኦኬ ሌሎች ስራዎች አሉ አሁን ወደ አልበም ገብተናልና በጣም አሪፍ አልበም ደስ ይላል። ተመጣጣለህ እዚህ ድረስ። ስለዚህ በጣም ደስ ይላል። መልካም እድል እንመኛለን። ቀሎ ሳንታ ይው ከፍ አረጋ ዋላፍ